እና ባለቤቴ ያን ነገር ተመሽ ጣቢያ ምናምን ሄድኩ። ጣቢያ ቦታ ማሰጠኝም ብቻ ተኛው። ከዛ በኋላ አንድ ሳምንት ጥሩ ባለቤት አለችኝ በነገራችን ላይ እና ያው በደንብ አስተካከለች። ምክንያቱም ብዙ ነገሮች አግኝታል፣ ብዙ ነገሮች አልፈዋል፣ ብዙ ነገሮች ምናምን ብላ ያው ለእኔም በሚገባው አይነት መልኩ ሆና አለፈ። ከ15 ቀን በኋላ ግን አንድ ወንድሜ እግዚአብሔር ይስጠው ሳላመሰግነው አላልፍም፣ የፖሊስ ኃላፊ ነው። ጠራኝና ሰፈር ሲሄድ ነጭ ቁምጣ ነጭ ቲሸርት ሸበጥ አድርጌ ሄድኩት ከድሬዳዋ እንደመጣ ሰው እና በጣም ተጨንቆ የጠራኝ። ማለት ምን አይነት ኮፍያ ጥቁር ኮፍያ ምናምን የሚጠብቀው ነው። ያው ጥቁር ኮፍያ ያስደርጋል። ከዛ ነጭ በልጭ አድርጌ ምናምን በቃ በኋላ ምናምን አለኝ አልኩት። መኪናው ነገር አለኝ ማለት ነው። አዎ ተገኝቷል አለኝ። ኧረ አልተገኘም። በቃ እሺ ምናምን አለኝና ኃላፊዎች ጋር እሱ ጓደኞች ኃላፊዎች ጋር በደንብ ወሰደኝ። ከዛ ወር ደግሞ ሲሆን አንድ የሰፈር ልጅ እዛው ድራፍት ቤት ውስጥ ሲያዩኝ ያው ነው፣ ለውጥ የለኝም። ሲያዩኝ ያው ነው፣ እንዲሁም እየባሰብኝ ነው። የታጠበ ልብስ ነው የምለብሰው፣ እንደዛው ቁምጣ ነው፣ እንደዛው ጨዋታ ነው፣ እንደዛው ቀልድ ነውና አሬ ሰውዬ መኪና አልጠፋበትም ብሎ ለወንድሜ ይለዋል። እስከ መጨረሻው ድረስ የሚያስቀኝ የሚያስገርመኝ ነገር ነውና ወንድሜ ማዋራኔ የማይመስለኝም ይላልና እና ማታ አለ እኔ ራይድ ሰርቼ ስመጣ አለ 2 ሲንግሉን ይዝና አለ 22ኛ ሲንግሉን ይዝና አለ አንዱን ባንድ እጁ አለ አንዱ ባንድ እጁ ለቀዋል አለ። አረ ጉድ ይልኝ ይላል አለ። እኔ ራይድ ተቃጥዬ እመጣለሁ አለ። ይሄ ሰውዬ ተጨማሪ 2-3 ገዝቶ ነው ወይስ መኪናውን ይዛርጎት ነው ያልኩ አለ። መመራመር ጀመርኩ። በጣም አሁን አንተ አልሳክም። እኔ በጣም ነው ባይጠብጠብ እያለኝ ሳኩ። ምክንያቱም ቦታው ላይ ስለነበርኩ ይህን ያክል እንዴት ምናምን ብዬ አለፈና ተጨማሪ ደግሞ እንደዚህ ማታ ላይ የምናመሽበት ፍሬንዶች ጋር አንድ ልጅ የሆነች ስሙን ገሪ ባይባልም ሱቅ ነገር ዘግቷል። ሱቁ አለች። ሱቅ ውስጥ ያለው ዕቃ ነው። እሱ ደግሞ ተሰርቶ ወዲያ የሚገኝ ነው። እንደኔ ጠንከር ያለ መኪና ምናምን መኪና እንደምታውቁት ብዙ ነገሮች ያስፈልገዋልና ጠራኝና ሰው ምናምሽበት አካባቢ ምን እየጠጣ ነው ሲለኝ ቢራ እየጠጣ ነው። እሺ ቢራ እየጠጣ ነው። እንግዲያው ምን ሆነ ነው? አንተም ትስቃለህ፣ ሰዎቹም ይስቃሉ። የዚህ የመኪና ጉዳይ ንገረኝ። ኧረ ጠፍቷል መኪናው። የሰማው ነገር አለ እንዴ ስሉ አይ ይሁን ነገር ባይኖር እንዲህ እንደፈለግ ልትሆን አትችልም። በቃ እኔ አልገባኝም። እሱ ሲመራመርብኝ እኔ ምንም ያልገባኝ ነገር ለካ እሱ የራሱ ኪሳራ አለ አይደለም። እውነት ነው። ኪሳራ ትልቅ ትንሽ ላይ ባል ከሰው ዘግቷል ሱቁ በዛ በሰዓቱ በኋላ ነው ያገባኝ። እኔ እንዲሁም በኋላ ማጽናናት ውስጥ ገባሁኝ። ማለት እንዲህ ካለኝ ፍቅር ጨመርኩኝ። ምክንያቱም የሰው ልጅ የሚጎዳበት ነገር እንደ ፍቃዱ ነው፣ እንደ ሰውየው ፍቃድ ነው የምለው እኔ። ሌላ ደግሞ ሰው ደግሞ ምን መሆን አለበት? ውድ ቤተሰቦቼ ነገም ተነገ ወዲያም ጠንካራ መሆን አለበት። አገኘህም አጣህም ኖርክም ማለት የመጨረሻው አፈሯን እስክትለብስ ድረስ ጠፍቶ የሚቀር ነገር የለም። እስካለ ታገኛለህ የተሻለውን እንጂ ያው ያኛውን ትንሹን እንዲሁም እንዳትጠብቅ የተሻለውን እንደምታገኝ እርግጠኛ መሆን አለብህ። እኔ በህይወቴ እርግጠኛ ነኝ። ምክንያቱም አሁን እየኖርኩኝ ነው። 2 ዓመት ከምናምን መኪና ከጠፋ ብዙ ጥያቄ ይጠይቃለሁኝ፣ ብዙ ግን እየኖርኩ ነው። ምክንያቱም እኔ ደስተኛ ነኝ። ቤተሰብ አለኝ፣ ልጆች አሉኝ ምናምን። በጣም እኔ በህይወቴ እንዲህ እየተደሰትኩኝ ከዚህ በኋላ አንድ መኪና ሳይሆን መርከብ ይኖረኛል ብዬ አስባለሁ። እግዚአብሔር ያድርግልህ። በጣም አሪፍ። እንግዲህ አሁን ከቅርብ ጊዜ ጀምሮ በሶሻል ሚዲያው እያየን ነው። ፌስቡክ እንኳን ቆይታል ከከፈተ እሱን እንደውም አንዳንዴ ብዙ አይ ነበር ፎቶዎች ምናምን ረጅም ጊዜ ፌስቡክ ተጠቃሚ ነበርክና አሁን ደግሞ በቲክቶክ መጥተሃል። ኦፍ ኮርስ እንዴት ነው የህዝቡን ድጋፍ እንዴት አገኘው? አው እዚህ ጋር አሁንም በጣም አሪፍ ነገር እንደ መናገር ፈልገው እኔ የኢትዮጵያን ህዝብ ወዳለሁ። ምክንያቱም በጣም የዋህ ለጋሽ ፍቅር ሰጪ ነው። እኔ ሁሌም ነው የምለው ስፔሻሊ ደግሞ በራሴን
ቲክቶክ ቀን በቀን ይህን ኦንላይን ይህን ሳልናገር አላልፍም። እግዚአብሔርም ኢትዮጵያን ይባርክ እና ባልጠበቅኩ በትንሽ ጊዜ ውስጥ ነው ብዙ ተከታይ አለኝ። በእኔ አሁን እኔ የትኛውም ድረስ አልተራመድኩም፣ ግን አለኝ ተከታይ የምለውን ያክል። ወደፊት ደግሞ ብዙ ገና አልሰራሁም እና ብዙ ስሰራ ደግሞ ብዙ እንደምሰራም ስለማቅ ይህንን ነገር አንተ ጋርም እንኳን ቀረብኩኝ እግዚአብሔር ይመስገን። ብዙ ሰርቻ ያሳያለሁ፣ ብዙ ነገሮችን ለውጣለሁ ብዬ ገና ትልቅ ዓላማ ስላለኝ አሁን ያገኘሁት ለእኔ ትልቅ ማዕረጌ ነው። በጣም ደስ ይላል። እንግዲህ ያው ከጅማሬ ጀምሮ እኔም እንደተከታተልኩት ምንድነው መሰለህ ባይ ኔቸር ወይም ደግሞ አሁን ይሄ ቲክቶክ የመጣበት ትሬንድ ምን ይፈልጋል? ወጥ የሆነ ኮንቴንት ይፈልጋል፣ ይዘት ያለው በአንድ ይዘት መታወቅ፣ በአንድ ይዘት አሁን ለምሳሌ እዚህም እዛም ነካ ብናደርገው ከሆነ ምክንያቱም እኔ ያለኝ ተመልካች ማን ነው? እኔን የሚመለከተኝ ማን ነው? መጀመሪያ የሚያዩንን ተመልካች ማክበር አለ፣ የሚከታተልን ተመልካች ማክበር አለ። እኔ ይህንን ፕሮግራም ይህን ዝግጅት የማቀርበው ለማን ነው? ያንን ኦዲየንስ ማወቅ መቻል አለብን። ከዛ በኋላ ነው ያ የምታቀርበው ዝግጅት በኦዲየንስ እየታየ ነው ወይ? ለምሳሌ አሁን ይሄንንም እዚህ ጋር ስንነካካው ምንድነው የሚሆነው መሰለህ? ያንተን ማያራዳ ልጅ የሚለውን የቲክቶክ ገጽ ለማየት የመጣ ሰው እዛ ገጽ ላይ መቆየት እንዲችል ሊያደርግ የሚችል ኮንቴንት ወይም ደግሞ ይዘት ሊኖረው ይገባል። አሁን ያየሁት አንተ ጋር ይሄ ነው። ዩቲዩብ መስራት አለብህ። ምክንያቱም አሁን ዛሬ እንግዲህ ለማዮ ወይም ደግሞ ለጥቁሩ አዶናይ የዩቲዩብ አካውንት ከፍተን ነው ከዚህ ቤት የምንወጣው። ትልቁ ነገር ዝብርቅርቅ ያለ ነገር ይዘህ መሄድ የለብህም። አዎ ጀማሪ ነህ። እንደ ጀማሪ ግን እኔ በዚህ አጭር ጊዜ ውስጥ ይሄን ያህል ፎሎወርስ ይሄን ያህል ፎከስ አሁን 6 ኪሎ አካባቢ ማውን ማያቅ ሰው የለም። ግን ስቲል ደግሞ አሁን በዚህኛው ትሬንድ ደግሞ ብዙ ሰዎች እያወቁ መጥተዋል እና ይበል የሚያሰኝ ነገር ነው። ግን ምንድነው ይሄንን ለማስኬድ አሁን ያልኩን ነገሮች መከተል ግዴታ ነው። በቃ ወጥ የሆነ ነገር ይዘህ መምጣት ያለብህ ሰው የሚፈልገው አድማጮች የሚፈልጉት ያንተ ፎሎወርሶች ገብቷል። እኔ የምከተለው ከሆነ እኔ የማየው ነገር መሆን አለበት። ዝም ብዬ ማሳልፈው ነገር መሆን የለበትም። ወጥ የሆነ ትሬንዱ የሚፈልገውን ነገር ይዘህ ነው መቅረብ ያለብህ። የኔ የግል አስተያየቴ ነው እንግዲህ። ምክንያቱም ማበርታት ነው አንተን ወደዚህ እንኳን ደህና መጣህ። ከመጣህ አይቀር ደግሞ እኔ ማለት አይነው የተሻለ ውስጥ እምቅ ኃይል እንዳለ አውቃለሁ። መስራት የምትችል ብዙ ታለንቶች እንዳሉ አውቃለሁ። እዛ ነገሮች እዚህ ጋር ብሰራ ብለህ የራስህን ብትመጣ በጣም አሪፍ ነው ብዬ ነው የምለው። እንግዲህ በእኔ በኩል ያለው የጥያቄዎች ከሰዎችም የተቀበልኩት ጥያቄ ከወዳጅ ከዘመድ የተቀበልኳቸውን ጥያቄዎች እኔ ጨርሻለሁ። በስተመጨረሻ አንተ ማለት የምትፈልገው ካለ እንግዲህ ማመስገን የምትፈልጋቸው ሰዎች ካሉ እድሉን ልስጥህ። ቴንክ ዩ። አዎ ማመስገን የምፈልገው ሙሉ የኢትዮጵያን ሕዝብ ነው። በእውነት ነገሌ ስማቸው መጥራት ስለማልፈልግ የኢትዮጵያ ሕዝብ ክብር ይግባ። መጀመሪያ ፈጣሪን አብዝቼ ማመስገን እፈልጋለሁ። በመቀጠል ባለቤቴና ልጆቼ በሚገባ በእውነት ረዳቶቼ ናቸው። ቤተሰቦቼ ልበል፣ ሙሉ ቤተሰቦቼ። በመቀጠል እውነት ፍጹም ሾው ሳይሰለቸኝ አጠገቤ ሆኖ ትልቅ ያለኝን ሀሳቤ እንድመነዝረው እያንዳንዷን ጥያቄ ሳይሰለቸኝ እየተቀበለኝ ስለሚያደርግልኝ እሱንም በጣም አድርጋችሁ አመስግኑልኝ። ሌላ የኢትዮጵያ ሕዝብ ክብር ይግባ ላለሁኝ ስማችሁን መጥቀስ እገሌ ማለት ስለማልፈልግ ነው። የ6 ኪሎ ልጆች በትልቁ ክብር ይግባችሁ። በየሰዓቱ ሀሳቤን እየተቀበላችሁ የሚቀረኝን ማቴሪያል ይሄ ቀርሃል እያላችሁ ብታገዙኝ ውድ የ6 ኪሎ ልጆች እግዚአብሔር
ይስጥልኝ። በጣም አመሰግናችኋለሁ። ትልቅ ነገር አሳያችኋለሁ የሚል ተስፋ አለኝ። እግዚአብሔር ኢትዮጵያን ይባርካት። አድማጭ ተመልካቾቻችን እንግዲህ እንደዚህ እያለን ለዝግጅቱ ማብቂያ ላይ ደርሰናል። እስከ ዝግጅቱ ፍጻሜ አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። እንግዲህ ጥቁሩ አዶናይ ዛሬ የነበረን ቆይታ ይሄን ይመስል ነበር። እንግዲህ በሌላ ስኬት በሌላ ፕሮግራም ከጥቁሩ አዶናይ ጋር አብሬ እንደመጣ ቃል ገባላችኋለሁ። የማኦ የአራዳ ልጅን ቲክቶክ ላይ የገባችሁ ፎሎ በማድረግ ቤተሰብ ሆኖ ጥሩ ነገሮችን ያነሳል። ተከታተሉት እና በሌላ ፕሮግራም በሌላ ዝግጅት እስከምንገናኝ ድረስ እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርክ።